ስናፍቅ ዋላ ወደ ውሃ በእግዚአብሔር ፊት ለሚገባው መመላለስ መጀመሪያ ያስፈራ ነበር በጣም አግኝታ እስክትረካ በዚያ በበረሃ ጉባኤው ከፊት ለፊቴ ነው እና እኔ ግን ዞር አላውቅም እንዴት እንደዞርኩ እና እንዲህ ወደ ምንም አይታያት ማንም አያስቆማት መሰጠት እንዲሁ አምላኬ ነህ የነፍሴ ጥማት። ሰላማችሁ ይብዛ። እንዴት ያላችሁ የቤኪ አየር ዩቲዩብ ቻናል ቤተሰቦች፣ ቤኪ ነኝ። ይህ ጡም ዜማ ነው። ዛሬ እንግዲህ በጡም ዜማችን ከአንዲት ዘማሪ ጋር ጥሩ አሪፍ ወግ ጊዜ ይኖረናል። በፕሮግራሙ እንደምትዝናኑ እንደምትማሩበት ተስፋ እናደርጋለን። አብራችሁን ቆዩ። እንኳን ደህና መጣሽ። እስቲ ያው ወደ ወጋችን ወደ ጭውውታችን ከመግባታችን በፊት ስለ አንቺ ግልጽ እንዲሆንላችሁ ስለ ማንነትሽ፣ ሩሃማ ማን ናት፣ ስለ አስተዳደግሽ እና አንዳንድ ነገር አጫውችን እስቲ። ስሜ ተናግረዋል። ሩሃማ ይባላል። አስተዳደጌ ለቤተሰቤ የመጀመሪያ ልጅ ነው። ቤት ውስጥ ሁለት ነን። የመጀመሪያ ልጅ ነው። ያደግኩት ደግሞ እዚሁ እንጂ ስትወልጂ እዚሁ ያደግኩት። የምታገልግይበት ቸርች የማገለግለው ሙሉ ጌታ እንዴት አገኘሽ? ጌታን እኔ በቤተሰብ ነው። ቤተሰቤ አማኞች ናቸው። ካለው ስወለድ ጀምሮ እኔ ማለት ነው አግኝቼው ነው የተጀመረው። በቤተሰብ አምልኮ ለአንቺ ምንድን ነው? ያው ታመልኪያለሽ፣ ትዘምሪያለሽ፣ ድምፅሽም አሪፍ ነው እና አምልኮ ማለት ለአንዳንድ ሰው ምናልባት ድምፁ ስላማረበት ብቻ የሚጀምረው ነው። ለአንዳንድ ሰው ደግሞ የተለየ ሚስጥር ይኖረዋል። አንቺ ጋር ሲመጣ አምልኮ ምን አይነት ትርጉም አለው? አምልኮ በእግዚአብሔር ፊት በህይወት በምንኖርበት ሰዓት እንደሚገባው መመላለስ። አምልኮ መድረክ ላይ የሚደረግ ወይ ደግሞ ቤተክርስቲያን ሲመጣ የምንጀምረው ሳይሆን ያው አምልኮ ሲባል ሰው ብዙ ጊዜ አእምሮ ውስጥ የሚመጣው በመዘመር ውስጥ ያለው ነው። እግዚአብሔር በብዙ መንገድ ቤተክርስቲያን ውስጥም ይመለካል። በጉባኤ ውስጥ ግን ትክክለኛው አምልኮ ህይወት ስለሆነ ያም አገልግሎት ደግሞ በእግዚአብሔር ፊት እንደሚገባው መመላለስ ነው ብዬ አስባለሁ። ጥሩ አመላለስ ይሄ ነው። አንዳንድ ሰው ጋር ሲሄድ ትርጉም ይሰጣል ማለት አንዳንድ ሰው ህይወት ላይ ትርጉም አለው ማለት ይሄ ነው። እንትን ምን አለ መሰለሽ ለመጀመሪያ ጊዜ የዘመርሽው ለምሳሌ መድረክ ላይ ሊሆን ይችላል። አንቺን ነክቶሽ የዘመርሽው መዝሙር መድረክ ላይ ሞር ደግሞ መድረክ ላይ ምናልባት መዝሙር የቤትም ስራ ስትሰሪ የሆነ ቦታ ላይ ከጓደኞችሽ ጋር ስትሆኚ ትዘምሪያለሽ። ሞር መድረክ ላይ ምናልባት የመጀመሪያ ጊዜ የዘመርሽበት አጋጣሚ ትዝ የሚልሽ ከሆነ እና ደግሞ መዝሙሩ ምን እንደሆነ ትዝ የሚልሽ ከሆነ በኳየር ነበረ ነው ቤተክርስቲያን ኳየር ውስጥ ጆይን ሳደርግ ከጥቂት ጊዜ በኋላ ነበረ ያገለገልኩት ነው። ያገለገልኩትም ደግሞ የመስከረም መዝሙር ነበረ። ስሜቱ እንዴት ነበር? ለመጀመሪያ ጊዜ መድረክ ላይ ቆሞ ማገልገል፣ በህብረት መዘመር ስሜቱ እንዴት ነበር? መጀመሪያ ያስፈራ ነበር። በጣም ያስፈራ ነበር። ምክንያቱም ከዚህ በፊት ወጥቼ አላውቅም። ኳየር ውስጥም ደግሞ አልሳተፍም ነበርና ወደ ኳየር እንደገባው ነበረ አገልግሎት ውስጥ ተሰጠኝና በጣም ያስፈራ ነበረ እና የዘመርኩት መዝሙር ደግሞ የመስከረምን ከአይምሮ በላይ አሪፍ ጊዜ ነበረሽ። ተስፋ አደርጋለሁ የመጀመሪያ ሲሆን ብዙ ሰው ጋር ለየት ያለ ስሜት ስለሚሰጥ እና እስኪ የምትወጂው ዘማሪ ማን ነው? ማለት ዘማሪ ለይተን እንወዳለን ወይ ሌላውን እንትን እንላለን ለማለት ሳይሆን አንቺ ጋር ለየት ያለ ትርጉም ሊሰጥ የሚችል ሲዘምር የምትወጂለት ዘማሪ ማን ነው? የትኛውንስ መዝሙር ይበልጥ ትወጂለታለሽ? ለምን? እስከምን አንፃር? በጣም የምወደው ዘማሪ ዳዊት ጌታቸው በጣም የምወደው ሲዘምር የሚዘምራቸው መዝሙሮች በጣም ነው ደስ የሚሉ። በጣም ቀስ ያሉ ግን እንዴት ነው ለነፍስ በጣም የሚሆን ሌላው ለነፍስ አይሆንም እያልኩኝ ሳይሆን ረጋ ብለህ የምትሰማቸው ናቸው አብዛኞቹ እና ደስ ይላል። እሱ በጣም ወደው ደግሞ ከሱ ፈልጋለሁ። መዝሙሮችሽ ሞር ወደ መፈለግ ይጠጋጋሉ። የምትወጃቸው ሀሳቦች ሰው ሲኖር ላይፍ ነው አብዛኛው ነገር አይደለም በመኖር ውስጥ በማሳለፍ ውስጥ ነውና ካሳለፍሽው በመዘመር አጋጣሚ ሊሆን ይችላል፣ በሪል በመዝሙር ላይፍሽ ሊሆን ይችላል። አዝናኝ የምትይው ገጠመኝ እስቲ? እሺ ማረሳው ገጠመኝ እንግዲህ ሳስበው ያስቀኛል። ከአንድ ወንድሜ ጋር ነበረ ፕሮግራም ተነሳው ቤተክርስቲያን ውስጥ ማለት ነው እና አብዛኛውን ጊዜ ለሁለት ከኔ ጋር አንድ ሰው የሚቆም ከሆነ አብዛኛውን ጊዜ ዋልስ ምናምን የሚጽፍ እና ዋልስ እየዘመርኩ እኔ አላስተዋልኩም። ጉባኤው ከፊት ለፊቴ ነው እና እኔ ግን ዞር አልኩ
ወደ ጀርባ ወደ ጎን ያለው እና ጨፍኝ ያለው ገና ከመጀመሪያ እስከ መጨረሻ ጨፍኝ ያለው እኔ አላውቅም እንዴት እንደዚህ ማለት ጉባኤው እንደዚህ ዞረሽ ነው ጀምረሽ ጨርሽ? እኔ ዞሬ ወደ ልጁ ጋር ነው ፊቴና የዛኔ በጣም ነበር የፈራሁት። በቃ ተሸማግጬ ነበር። እንትን ፊት አይንሽን ስትገልጪው የነበረው ሞመንት ላይ ነበር ይሄ ድንጋጤው። መቼም ይኖራል እንደዚህ አይነት ስሜት። የኛ ቸርች እንዴት ነው? እኔ ወደ ዞርኩበት አቅጣጫ ያለው ስፒከር ነው ያለው እና እኔ ሰው ነው የምጠብቀው እንግዲህ ስገልጥ ከዛ ለልጁ ማይክ ለመስጠት ነው የገለጥኩት እኔ። ኦኬ ዞርሽ? አንድ ማይክ ስለነበረ ለመስጠት ነው የገለጥኩት እና ስገልጥ የሚታየው ስፒከር ነው እና እንዲህ ወደ ጉንሳይ ጉባኤው ወደዛ ነው ያለው። ስሜት አልነበረውም የድንጋጤ? አይ በጣም ያስደነግጣል። ግን አሁን ደጋግሜ ሳስበው ያስቀኛል። ምን ሆነሽ ነው ምናምን ብለውኝ ነበር። ያው አንዳንዴ የምትማሪበት ነው መዝሙር በመንፈስ የሚዘመር ስለሆነ ያው ያለሽበት ሁኔታ እንትን ስለሚል ስለማያሳውቅሽ ከዛ በኋላ እንግዲህ ፑልፒት ይዤ ነው ወይ አትንቀሳቀሽ ቀጥ ብለሽ ቆመሽ ምናምን ነገር አሪፍ ጊዜ ነበር መቼስ። ከዛ በኋላ አምልኮ በድንጋጤ ህዝቡን አታዩ መቼ? አይ ያፈጠጥኩኝ ነው። ከዛ በኋላ መዘምረው በቃ መጨፈን ቀረ። እሺ ከመጽሐፍ ቅዱስ የምትወጂው ጥቅስ ማለት ያው መጽሐፍ ቅዱስ የሚጠላ ነገር አለው እያልኩ አይደለም አሁን እና መጽሐፍ ቅዱስ አብዛኛው ህይወት አለው ሲነገር ህይወት አለው። ሞር አንቺ ጋር ሲደርስ ግን ሞር የምትወጂው ቃል ይሄ አንቺ ጋር ሲደርስ በጣም ትርጉም ይሰጣል። ደግሞ የኔ የምለው አይነት ጥቅስ ነው የምትይው መጽሐፍ ቅዱስ ቃል አለ በጣም ብዙ አለ። ግን ከከረንት ካለውበት ሁኔታ ጋር በጣም ወዶ ደግሞ አንደኛ ጴጥሮስ ነው እሱ ስለናንተ ያስባል ነው እሱ በጣም ወዶ አይብራራም በቃ ራሱ ቃሉ የተብራራ ነው እና በጣም እሱን በጣም ወዶ በአንድ ቃል አምልኮ ላንቺ ምንድን ነው? አንድ ቃል ነው የሚሰጥሽ። ለምሳሌ መዘመር ቀደም ብዬሻለሁ ለአንዳንዱ ብቻ የተለያየ እንትን አለ ስታብራሪው የቀደሙን ሆነ። አሁን ላይ ደግሞ በአንድ ቃል አምልኮን ስትገልጪው ላንቺ እንዴት ትገልጪዋለሽ? መሰጠት ተሰጥቶ ማገልገል። እንግዲህ ስለመጣሽ አብረሽን ስለቆየሽ ስለ ላይፍሽ ስለምትወጂው ስለሚያስደስትሽ እንዲሁም ደግሞ ለመዘመር አብረሽን ስለመጣሽ እናመሰግናለን። እንግዲህ ቤተሰቦቻችን የዛሬው ቆይታችን ይሄን ይመስል ነበር። ከቆይታችን እንደተማራችሁበት እንደምትዝናኑበት ደግሞ ጥሩ ነገር እንደምታገኙበት ተስፋ እናደርጋለን። የሚቀጥለው ከሮሃማ ጋር አሪፍ አምልኮ ጊዜ ይኖረናል። አምልኳችን ደግሞ ተባረኩበት። እናመሰግናለን። ትልቅ ነህ አንተ አትታወቅም። አገኘውና ጥሜን
ስሆነው ላስብሃለው ደስ የሚያሰኘው ፊትን እሻለው ፈልግሃለው በየዕለቱ ልቤንም ለውጠኸው በኢየሱስ የነበረው ሀሳብ በእኔም ደግሞ ሙላት በትላንቱ ሙላት ትዝታ መኖር አልፈልግም ዛሬም ትሻለች ነፍሴ እንዳዲስ ከቶ አልለምድም ፈልግሃለው